እንዴ እትይ እንዴ አቀል ሰላም ሰላም ውድ ቤተሰቦቻችን እንዴት ናችሁልን? ከረጅም መጥፋት በኋላ ያው እንግዲህ ላናቋርጥ መጠንላችኋል። ያው እንደሚታወቀው ለረጅም ሰዓት ጠፍተናል። ማፒና እኔ ያው እኛ ደግሞ አሁን መጠንላችኋል ማለት ነው። ወዛብ ፋሚሊ አላችሁ አይደለ? ያው እንግዲህ ትንሽ ጠፋ ብለናል። ላይ ነው ተመጥፋታችን የተነሳ ሳትረሱ ሁላ አትቀራችሁ ብለን እናስባለን። አሁን ግን እንደ አዲስ በአዲስ እና ደስ በሚሉ ቪዲዮዎች ተመልሰን መጠናል። ያው ነገሮች አልተመቻቹልን ነበረ ለዛ እና በአዲስ ቪዲዮዎች መጠናል። ያው እንግዲህ ከዚህ በኋላ ላለመጥፋት ነው ዛሬ ሬጁ የመጣ ነው። ያው የጠፋንበት ምክንያት ነው እንደሚታወቀው ብዙ ነገሮች ስላልተመቻቹልን ነው። አንደኛ ስራ በጣም ቢዚ ያደርገናል። የተለያዩ ስራዎች ነው የምንሰራው። እንደሚታወቀው ደግሞ ማፒን አይታችሁታል ብለን አስባለሁ። ትምህርት ጀምሮ ነበር፣ የሞዴሊንግ ትምህርት እየተማረ ስለነበረ በጣም ቢዚ ነበረ። እሱ ነገሮች አልመቹን ብለው ነው የጠፋ ነው። ከዚህ በኋላ ግን ደስ በሚሉ ቪዲዮዎች እኛን የሚያውቁት ቪዲዮ ያው እንደምታውቁት ፕራንክ የሚገርም ቪዲዮዎችን ይዘን ነው የምንመጣው። ይላችሁ ስንመጣ አሁን ይላችሁ ሬዲ ነን፣ ተዘጋጅተንበት ነው የመጣን። ላለመጥፋት ከእናንተ ጋር ሁሌም አለን እና ያው ደግሞ በእርግጠኝነት እንደምታበረታቱን በእናንተ እርግጠኛ ነን። ለዛም ነው የመጣ ነው። እንግዲህ የተፈጠሩት ነገሮች አንደኛ የትምህርት ላይ ነበርኩ። ሞዴሊንግ ያው አይታችሁታል መቼም ብዬ ተስፋ አደርጋለሁ። የምርቃቴን ቪዲዮ በእኔ ቻናል ለቅላችኋለሁ፣ እዛ ታዩታላችሁ። ከዛ ውጭ ግን ያው ስልኬንም አጋጣሚ ተበልቼ ስለነበረ እሱንም ቪዲዮ የተበላበትን ምክንያትና እንትኑን እንሰራላችኋለን። ታዩታላችሁ። ስራም በጣም ቢዚ ነው የሚያደርገን። ያው የምንሰራው ስራ ያው ቀን ሙሉ ስለሆነ ለዛ ነው ትንሽ ጠፋ ብለን የነበረው። አሁን ግን ራሳችን ሬዲ አድርገን ተዘጋጅተን እናንተን ዘና ፈታ ለማድረግ በሚገራርሙ ቪዲዮዎች መጠናል። እስከ መጨረሻው እያያችሁ እናንተም እያበረታታችሁን ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ እንጠይቃለን። እኔ የእነሱ የሚናፍቀኝ እንደሆነ ታውቃለህ፣ ኮሜንታቸውም ያበረታቱን እንዴት ትሪት እንደሚያደርጉን። እኛ ጀማሪም ስለነበረ የኛ ቪዲዮ ቫይራል እንዲወጣና እኛን በጣም በቃ ለማነሳሳት የሚሞክሩት ነገር በጣም ደስ ነበር የሚለኝ። በቃ ምን ልበል፣ በጣም ደስ የሚል ኮሜንት ሰጡን ነበር። ያው እንደምታውቀው ባንዴ ነው የተሻለ እንትን እያደረጉልን የነበር እና እሱ በጣም ይናፍቀን ነበር እና ያ ፍቅር አልቻልነውም። እንግዲህ መጠናል። ብትሰጡን ፍቅር ለየት ያለ ነበረ። የእናንተ ፍቅር ይለያል። ሶ ፋሚሊ እና እንግዲህ ያው ተመልሰናል ለማለት ያክል ነው። እና እናንተ ግን ደህና ናችሁ? እስኪ ደግሞ የጠፋንበትን ነገር ያው ቶኒ ያስረዳችኋል። ያው እንግዲህ ከመጀመሪያው ጀምረን ነግረናችኋል። ያው በትምህርት ስራ ምናምን ቢዚ እያደረገን ነው የጠፋነው። ታውቃላችሁ መቼም እኛ ከቤተሰብ ርቀን ነው የምንኖረው። ስለዚህ በኑሮ ጋር ፋይቱን ነው የጠፋነውና አሁን ግን ነገሮችን አስተካክለን ላናቆም እናንተ ፈታ ዘና ለማድረግ መጠንላችኋል። በተለያዩ ቪዲዮዎች እንመጣላችኋለን። እኛ እንደምታውቁም በፍራንክ ነው የሚገራርም ነገሮችን እንሰራላችኋለን። አብራችሁን እንድትሆኑ እንድታበረታቱን የድሮ እንትናችሁ ያው አረሳችሁን ብለን እናስባለን። ግን ያው መደባበቅ ያለብን አይመስለኝም። ያው ለእናንተ ግልጽ ስለሆነ ማውራት ያለብን ያለውን ነገር። የጠፋነው ተጣልተን ነው። ያው ተጣልተን ነበር። ያው እንደምታውቁት በነበሩን ቪዲዮዎች ከዛ እንደተጣለን ታውቃላችሁ። ማለት አንዳንድ እንኳን ባታውቁ አልነገርናችሁም። ግን ስለተጣላን ነው እስካሁን አብረን ያልሰራን። ምንድነው ተፈጥብኝ? ምንድነው ተወሩ? ያስረዳችሁ ልንገራችሁ። እና ተጣልተን ነው ያው እንዳያችሁት ኮሜንት ላይ ምንድነው ታስረዳችሁ? የጠፋንበት እያስረዳሁ ነው እኮ ሌላ ቀላቀልክ ብዬሽ እኔ እውነታው ነው ልደባብቃችሁ ስሞክር አንተ ነው ግልጽ እያደረኩላችሁ ነው ያለው። አርፋል ተጣልተን ነበረ ብታየው ይኸውላችሁ። አንተ ሆነ ነው በጣም ከባድ እሱን ተውት እና ከዚህ በኋላ ያው እንግዲህ እንደምንም ታርቀናል። እስኪ ስሙትና ቆይ ነገሩን ስሙት። እሺ ቀጥል፣ ንገራቸው። እያስረዳችሁ እኮ ለምን አንተ ማለት ተግባብኝ እንዴ? ታስረዳቸውና አይ የተሳሳተ ወሬ ስታወራቸው ምን ወስደት
ተጣልተናል። በቃ ተጣልተን ነበረ። ለዛ ነው እንደምታውቁት ረጅም ሰዓት ያልነበር ነው። ለዛ ነው እንግዲህ ምንም ማድረግ አይቻልም። አሁንም ቢሆን ከማን ጋር አልታረቅንም። ፋሚሊ ስሙት አልተጣላንም ማለት ምን አስበን እንደሆነ አላውቅም። አሰላም በባለፈው ለምሳሌ ተደባድበን ካልተደባደበ ወይኔ ልጅ ለነገሩ በዓል ነው ጠጥቶ ሊሆን ይችላል እንዴ ተጣጣን እንዴ በሲቀራማኝ ደግሞ አይ እኔ አሁን እንዴት ነው ፋሚሊዎቻችን ቤተሰቡ ደግሞ በቃ እውነታውን ማወቅ አለብን። ስለዚህ እና ያለው ነገር እንደዛ ነው እንግዲህ ጋሚያው ላልጣላን ጊዜ ነው። ኧረ በእግዚአብሔር እንዴ ምን እንደያወራ እንደሆነ እኔ አልገባኝም። ቤተሰብ አልተጣላንም። ያው እውነታው ቅድም የነገርናችሁ ነገር ነው። ምን አስበን እንደሆነ ያላቅ አይ ሶሪ ለማንኛውም ቤተሰቦች ኖርማሊ ተጣልተን አይደለም ትንሽ ላስደንግጠው ብዬ እና አንዳንድ ሰዎች ተጣልተው ነው የሚል ነገር ስላለ ስላየሁኝ ነው ኮሜንት ላይ ተጣልተው ነው እንጂ ምናምን ነገር ተጣልተን አይደለም። የጠፋንበት ዋናው ምክንያት ያው የስራ ጉዳይና እንደነገርኳችሁ ስልኬ ምናምን ያው ተበልቼ ስለነበረ ተሰርቄና ትምህርቱ እንጂ ተጣልተን አይደለም። እኛ አንጣላም መቼም እንደምታውቁን እንኳን በቀላል ነገር በከባዱ ነገርም ያልተጣላን ሜዛን ታስታውሳላችሁ። ትንሽ እሱ ማስደንገጥ ደስ ይለኛል። እኔ ታውቃላችሁ ኤኒዌይ እኔን ሳይሆን ቤተሰብ ነው ፍራንክ እያደረገ ያለ በዚህ አጋጣሚ እኔ ያለውን ሪል ሁኔታ አውቃለሁ። እርግጥ እውነቱን ነው ማፒ እንዳለው ተጣልተው ነው ወይም ምናምን እንደዚህ የሚሉ ነገሮች የቅርብ ጓደኞች እንደዛ የሚሉ ነገር አለ። ግን እኛ እንደዛ አይደለም። ያሉት ኮንዲሽኖች አልመቻችልን ብለው ነው የጠፋ ነው። ይሄ ነው ያለው እውነታና ትንሽ ነገሮችን አሁን ለማስተካከልን መጠንላችኋል። እዚህ በኋላ አንጠፋም መጠናል ማለት ነው። አለን ደግሞ እናንተም እርግጠኛ ነኝ እንደምታበረታቱን ሁሌም ከጎናችን ናችሁ። አሁንም ከጎናችን እንደምትሆኑ እርግጠኛ ነኝ። ላቭ ዩ እንወዳችኋለን። ባይዘው በጣም ፋሚሊ እንጂ በጣም ነው የምታበረታቱን። እኔ ፍቅራችሁ ነው። ሼር ታደርጉልናላችሁ፣ ላይክ እና ኮሜንት ማድረጋችሁንም እንዳትረሱበት። እናንተ አብሮነታችን የኛ ቻናል በጣም እያሳደጋችሁልን ስለሆነ ይሄ የድሮው እንትናችሁ እንዳይለየን ሼር ሰብስክራይብ በማድረግ ቤተሰቦቻችን አብዙልን። እናንተም በጎናችን መሆናችሁን አረጋግጡልን። በዛ በሉ እና ፋሚሊ በዓል አሪፍ እንደነበር ተስፋ እናደርጋለን። እንዴ ያው ስለ በዓል አላወራንም። ኤኒዌይ ያው እንደተለመደው ያው ተከታታይ ለ3 ለ4 አመት ያው ለመድ ነው። አሁንስ ብቻችን ማክበሩ ቤተሰብ መሄድ አልቻልንም። በእውነቱ ቤተሰብ ማለት ዘንድሮ እዚህ የሚያከበርን መንገድ ታውቃላችሁ ተበላሽቷል ምናምንና በቃ ላይ ብቻችን ነው የምናከብርኛ። ያው ዝባሉን ዘመዶች ምናምን አንዳንድ ዞራለን እንጂ ብቻችን ነበር ያከበርን እና ስለ በዓልም አሪፍ ነበረ። ኖርማሊ እንንገራችሁ እንጂ ለእናንተ ምን ነገር ምን ይሆናል ኮዲ ኮዲናማ እርሉ እንዴ እቴው እንዴ አቀል ኖ ዋይ ሻል ምንድን ነው? አንተ አሁን እኮ ደህና ነበርኩ። በእናትህ ምግቡን እኔ እንጃ አላውቅም። በዓል አይደለ? ይቅርታ ፋሚሊ። አይ በቃ እሱማ እንቆርጠዋለን። እሱ እንደዚህ የተራወጥ ከናስገባ እና እንሻላ እንዴት ነው? በጣም ያምነው ያምናት ቤት ይላል እንዴ? ሽንት ቤት እና ከማን እስኪ ተወኝ እንደው ትንሽ እንሞክረው በእናትህ። እሺ ዛጋሽ ቤት አለ አይደልና ጀራባ ምንንክ ቶቶ አጫረኝ እንዴ? እሺ ሂድና ዛታ እንዴ ያመልጠኛል። አጫረኝ እንዴ ያመልጠኛል ይለኛል። ተናፍሰና ሂድሽ በቃ ትርስ
ያው እንግዲህ በዓል ስለነበረ ምናልባት የበላነው ምግብ አልተመቸውም መሰለኝ። እኮ ወይ ገብታት ገባም ቶሎ ነው የምትመለሰው። የለማ እና ትንሽ ነው። እሺ በቃ እንሂዳ ወይ እንዴ አንተ አምልጧል እንዴ? እሺ ተወላኳል። በደንብ ነው እንዴ ተሳትል የመጣው እንዴ? ምን ለማንፈልግ ነው? እሺ ታደርብኛል እንዴ? በእና የምርና አዎ እና ታጥብ ዘው ነበር አምትመጣው እና ታጥቤያለሁ እኮ ምንድነው? ምን ሸተተ ትላለህ እንዴ? ላንተ አንድ ምን ነገር ሌላ ነገር ሳታጥብ የመጣው እንዴት? እኔን እኮ ምንም አላመመኝም። ለዘብኔ በቋቋም አቃተኝ። እኔ ፍራንክ ያረከ ተጀመረልኝ። የምር ትንሽ ላሸው ነበረ ሸተተኝ አላለም። ኧረ በስመ አብ አንተ ዝም ብዬ አሰብኩት። ደርሰህ ስትመጣ በቃ የሆነ ነገር ሊሸተኝ ይችላል። አንዳንዴ እኮ ማይንድ እኮ ነው የሚወስነው። ሳይሸት የሆነ ነገር ይሸተኛ ብለህ ታስብ ይሸታል። ኤኒዌይ ለመግቢያ ያክል እንዴ እኮ የምር ነው መሰለኝ። ታውቃለህ ምግቡ ኖርማሊ በዓልም ስለሆነ አመንኩ የምግብ ምናምን ችግር ሊሆን ይችላል ብዬ ኤኒዌይ ማፒ ፍራንክ አደረኩት። ፍራንክ ተጀመረ ማለት ነው። ኤኒዌይ እሺ ሐሳብ የመጣችልኝ መቼ ነው ታውቃለህ? ፍራንክ ሳደርግ ነው ኖ እሱ እኔ ቤተሰብ ነው ፍራንክ ያደረክብኝ። እሱ ላይ እዛ አለው በቤተሰብ ቀልድ አላውቅም። ኤኒዌይ ሐሳብ የመጣልኝ አሁን በዓል ደረስ ነው። ዝም ብለህ ስለመግቢያ ስናወራ ቆይተን በዓል ስትል ትዝ አለኝ። ምክንያቱም በዓል ላይ ምን እንደሚከሰት ታውቁታላችሁ። ሁለት ወር ያክል ጾም ላይ ቆይተህ ያው አገኘው ብለህ ምንም ስትበላ ያው ጨጓራ ደግሞ አይችልም ይታመማል በሚለው ነው እና ይሄ ነው መጣልኝ። ራሱ እንዲህ ዝትወልድ እንዲህ አትሆንም ነገር ነው ማለት ነው። ጭራሽ ደግሞ እኔ ለመከምና ሰድ ይለኛል። እና ቤተሰቦች እንግዲህ ያው ዛሬ እሺ እኔም ፕራንክ ላደርገው ሞክሬያለሁ። እሱም ያው ፕራንክ አድርጎኛል። አልጠበኩም። እሺ ኤኒሃው መጀመሩ ጥሩ ነው። እኔ እንግዲህ ያው ታውቁኛላችሁ ፕራንክ ላይ ያለኝን አቋም። ከዚህ በኋላ በደንብ በከባዱ ነው የምመጣበት። እናንተ ብቻ ሰላማችሁ ግን ያው አትጥፉ፣ አበረታቱ። እኔ እንወዳችኋለን። አይ ነው ትወዱናላችሁ እናንተም። ከዚህ የበለጠ ደግሞ ፍቅራችሁ ተጥም ዘንድ ጠይቃችኋለን። መቻችሁ ያው እንግዲህ ፋሚሊ ተመልሰንላችኋል። እዚህ በኋላ ያው ላንጠፋ መጣላችኋል። አብሮነታችሁ አይለየን እላለሁኝ። ሰላማችሁ ይብዛልኝ። ባይ ባይ ቤተሰብ።